ኢየሱስን ሰይጣን ነግራችኋለሁ። ከዚህ በፊት ሰይጣን ኢየሱስን 3 ነገር ነው የጠየቀው ብያችኋለሁ አይደል እንዴ? እግዚአብሔር እኮ እንድትራቢ አይፈልግም። ስለዚህ ሸርሙጣሽ ቢሆንም እንዴ ምን ችግር አለው? አያችሁ ሰይጣን እንዴት ነው የሚጫወተው? እንዴት አድርጎ እግዚአብሔር እኮ ላንቺ ከዛ እኔ ማርያም ነው የባረከችኝ ይላሉ እኮ አያፍሩም እኮ። ስትሸረሙጥ እየዋለች እዚህ ጋር እሙሟን ከፍታ እየተሳደበች ባለጌ ጋጣውት ሸርሙጣውና ብር እየሰበሰበች እግዚአብሔር እየባረከኝ ነው ትላለች። ኢማጂን እንዴት አድርገው እግዚአብሔርን ራሱ እንዴት አድርገው እንደሚሉት እንደነዚህ አይነት ኤግዛምፕል የምጠቀም እሷ ነው ኤግዛምፕል እየተጠቀም ካለው ብዙ አሉ እንደሷ። ግን she's the worst of the worst እዚህ ሶሻል ሚዲያ ላይ ቤታየው is the worst ሸርሙጣ እነ መማር ቦንቱ አፈር ነው የሚመስሉት ብታያቸው። ይሄን ሜክ ባዶ አንዳንድ ጊዜ when you do too much makeup when you do too much እንደዛ ምናምን መጨረሻ ላይ አፈር ነው የምትሆኑት። አፈር ትሸታላችሁ because ብዙ ኬሚካል ነው የምታስገቡት። when you put too much chemical አሁን you think እውነቴን ነው የምላችሁ when you put too much chemical when you put too much makeup when you put all this artificial ነገር በሰውነታችሁ ሁሉ ጊዜ ደግሞ ትወጋለች። መርፌን የምትወጋው ለመክሳት እቺ ልጅ አሁን ታውቃላችሁ ኤክሰርሳይዝ አድርጋር ለሚከሳችሁ ዳይት አድርጋር ለሚከሳችሁ መርፌ የስኳር በሽታ የሚወጉትን መርፌ እየተወጋች ነው። ምን ለመሆን imagine that ስፖርት ሰርታችሁ መቀነስ ሌላ ጉዳይ ነው። ዳይት አድርጋችሁ ፕሮፐር ዳይት አድርጋችሁ መቀነስ ሌላ ጉዳይ ነው። መርፌ ወግታችሁ ለስኳር በሽታ ለዳያቢቲስ የሚሰጥ መርፌ ወግታችሁ ራሳችሁን መቆጣጠር ስላልቻላችሁ ኢማጂን ለምንድን ቲክቶክ ላይ መጥቶ ቆንጆ ለመምሰል ቲክቶክ ላይ መጥቶ ለመሸርሙጥ ዲጂታል ሸርሙጣ ለመሆን ያ የሰይጣን ስራ ነው። ሰይጣን እየዋሸ ብዙ ትውልድ እያበላሸ ነው። እናትና አባቶች ደግሞ ገንዘብ ስለሚያዩት ይደግፋሉ። ነገ ከነገ ወዲያ ግን ልጆቻቸውን የሚቀብሩ እነሱ ናቸው። ልጆቻቸው ሜንቶ ሆስፒታል ገብተው ልጆቻቸው በጭጮባቸው ስንት አለ በጭጮ ስንት የበጨጨ ብዙ አለ። I'm telling you guys ጤነኛ ሆናችሁ እግዚአብሔር የሰጣችሁን በረከት እየበላችሁ ብትኖሩ ይሻላል። እንደዚህ አሁን ቤታየው she will never be ኢየሱስ መጥቶ ካላዳናት እግዚአብሔር ካላዳናት እንዲያድናት ጸልይላታለሁ። she needs Jesus አባቷ ይጠቀምባታል። አባቷ ሞዴሬተሯ ነው አባቷ። አስባችኋል? እቺ ልጅ she's not happy ደስተኛ አይደሉም እንዳሉ ደስተኛ አይደሉም። ዲቦራ ቤታየው ጉቺ everybody በተዛጋ እንዳለ ደስተኛ አይደሉም። እንዳሉ ትዳር የላቸው ትዳር ያላቸው ደግሞ ትዳር ገዝተው ነው ባል ገዝተው ሚስት ገዝተው ሁለት ይቆርባቸው ልጅ አልሰጣቸው የማጸናቸው ፍሬ የተረገመ ሆኗል። ቤታየው መማር ተምር ጉቺ all of them እርግማን ነው። ሰይጣን ይዋሻቸዋል። ሰይጣን ምን ይላለኝ? መልክሽ እኮ ጥሩ አይደለም፣ ስለዚህ ምን ታረጋለሽ? ቆራረጭ ራስሽ፣ ቀለምሽን ለውጩ፣ ሂጂና ብሊች አድርጊው፣ ቀይ መሆን አለብሽ፣ ጥቁር ሴት እኮ ታስጠላለች የሚል ካንሰፕት፣ የነጭ ጸጉር አድርጊ፣ ነጭ ምሰይ፣ ብላንድ ሄር አድርጊ። ይህ ሽርሙጥና የኦርቶዶክስ ተዋህዶ ቤተክርስቲያን ያመጣብን ሽርሙጥና ነው። ስለዚህ ይህን ነገር ማዳን የሚችለው ማስቆም የሚችለው ኦርቶዶክስ ተዋህዶ ነው፣ ቅዱስ ሲኖዶስ ነው። እንዳለ ሸርሙጦች ኦርቶዶክስ ናቸው። እንዳለ ሴት አዳሪ ኦርቶዶክስ ነው። እንዳለ ተሳዳቢ ኦርቶዶክስ ነው። እንዳለ እውነቴን ነው ሌባው ኦርቶዶክስ ነው። እንዳለ ጠላ ቤት ያለው፣ አረቂ ቤት ያለው፣ ሽሻ ቤት ያለው፣ ጭፈራ ቤት ያለው፣ ዳንከራ ቤት ያለው እንዳለ ዲጄዩ። ስለዚህ ይሄ ሁሉ ችግር ኢትዮጵያን መሰረት ችግር እያመጣ ያለው የኦርቶዶክስ ተዋህዶ ሃይማኖት ሪፎርም ከሆነ ኢትዮጵያ ትድናለች። because every መጥፎ ነገር የሚመጣው ኦርቶዶክስ ቤተክርስቲያን ነው። ሸርሙጣው፣ ዘፋኙ፣ አዝማሪው፣ ሽሻ ቤቱ፣ ጠላ ቤቱ፣ ጠጅ ቤቱ፣ አረቂ ቤቱ ባለማህተቡ ማህተቡን አስሮ
እስኪ የዓመቱ ማርያም ነው እኮ ገብርኤል ነው ፉት በል እስኪ የገብርኤል እንትን ነው ጠጅ እኮ ነው ጠጅ ለጻራቶች አረቂ እቺን አረቂ እስኪ እኮ ዛሬ ባህል ነው አረቂ ጠጣ ምድረ አረቂያም በጣም እኮ ነው የሚገርመው ሃይማኖቱ እኮ ነው ስለዚህ እኔ ኦርቶዶክስ ተዋህዶ ሪፎርም ከሆነ ቅዱስ ሲኖዶስ ቅዱስ ከሆነ ቅድስናውን ከጠበቀ የእግዚአብሔርን ቃል ከጠበቀ ለገንዘብ ገንዘብ አላቸው ኦርቶዶክስ ቤተክርስቲያን ማን ያለው ኤቭሪ ቸርች በሚሊየንስ ነው የሚገባው ከየት የሚመጣ ይመስላችኋል ለገንዘቡን ለማግኘት ስለሚፈልጉ ዴሮን ኬር የትማፍጩ ዱቄቱን የትንፍጩ ዱቄቱን አምጩ ማለት የኦርቶዶክስ ተዋህዶ ሃይማኖት ነው ይሄን ማቆም አለባችሁ እባካችሁን ቄሶች እባካችሁን ንቁ ተሳዳቢው ከኦርቶዶክስ ተዋህዶ ነው የሚመጣው ዝሙታሙ ሸርሙጣው ሴታዳሪው ብሔርተኛው አክራሪ ጽንፈኛው አራሽ ተኳሽ ቀዳሽ እያለ የሚመጣው ስለዚህ ኤቭሪ ኔጌቲቭ ቲንግ የሚመጣው ከዛ ቤተክርስቲያን ነው ከዛ ሃይማኖት ነው I'm serious Do you understand ሕፃናትን የሚደፍሩ እነሱ ናቸው ያገባሉ እኮ የ13 ዓመት የ14 ዓመት ያጋባሉ ሽሻ ቤቱ የነሱ ነው ጠላ ቤቱ የነሱ ነው አረቂ ቤቱ የነሱ ነው አዝማሪው እነሱ ናቸው ዘፋኞች እነሱ ናቸው ተሳዳቢዎች እነሱ ናቸው ሴተራሪዎች እነሱ ናቸው ጴንጤ ሆኖ ሴተራሪ አታገኙ ጴንጤ ሆኖ ሴተራሪ አታገኙ ጴንጤ የፕሮቴስታንት እምነት ተከታይ ዳግመኛ የተወለደ ወንጌላዊ አማኝ ጠላ ቤት የለውም አረቂ ቤት የለውም ገንዘብ ለእናንተ ኦርቶዶክስ ግን ገንዘብ ለመስራት they would do anything እኛ አንችልም እኔ ብዙ ኦፖርቹኒቲ ያለኝ እኮ ዛሬውን እጄ ልቀር ስቶር መክፈት እችላለሁ ሚሊዮነር መሆን ከፈለኩ ናይት ክለብ መክፈት እችላለሁ ሽሻ ቤት መክፈት እችላለሁ ቀላል ገንዘብ ነው አላረገውም ለምን ወንጌላዊ አማኝ ስለሆንኩኝ ወንጌላዊ አማኝ ስትሆኑ ዋጋ እየከፈልን ነው የምንኖረው ዋጋ የምንሰራው ብዙ ቢዝነሶች መስራት አልችልም እኔ ብዙ ቢዝነስ ውስጥ አልገባም ለምን ኃጢያት አለበት ወንጌላዊ አማኝ ስትሆኑ ኃጢያት ያለበት ቢዝነስ መግባት አንችልም ላይክ ሙስሊሞች አራጣ ያለበት ቦታ በርግጥ የዘመኑ ሙስሊም የተለወጠ ነው የኢትዮጵያ ሙስሊም ይለያል ይቅማል ይጠጣል ያጨሳል እኮ የኢትዮጵያ ሙስሊም እየፈረሸ እኮ ነው መንዙማ የሚሰማው በተለይ እሷ የተወለደችበት ድሬዳዋ እሷ ያደገችበት ድሬዳዋ የሚታወቀው ሙስሊሙም ኦርቶዶክሱም ክርስቲያኑም ቁጭ ብሎ እንትን ሲቅም ነው የሚውለው እኔ እኮ ኦርቶዶክሶች እኮ መውደድ ነበረባቸው እንዴ ምን አይነት አንተ እንዴ ቢወደን ነው ስለኛ እኮ ነው የሚጨነቀው አዎ ባደው እናንተ ስድኑ አገራችን ይድናል እናንተ ስትስተካከሉ ሃይማኖት ቀይሩ ያልኳችሁ አለ መብታችሁ ነው የፈለጋችሁትና ግን ቀይሩ ሙነቴ ዶቅ የእናንተ መእምናኖች ናቸው ኢትዮጵያን እየበጠበጡ ያሉት አስቸጋሪ የሆኑት የእናንተ መእምናኖች ናቸው አረቂ ቤትን አዘጉ ዳንኪራ ቤትን አዘጉ አትፍቀዱላቸው እናንተ እኮ ለምሳሌ ቴዲ አፍሮ ዘፋኝ ነው አይደል do you know ፕሮቴስታንት ተከታይ ቢሆን ማንም ፓስተር እሱ ቤት ሄዶ ልጁን እንደማይጸልይለት ታውቃላችሁ ማንም ፓስተር አይሄድም አንቀበልም ቴዲ አፍሮ ለሳይሆን ኦርቶዶክስ ነው ዘፋኝ ነው አይደል በኦርቶዶክስ ተዋህዶ የከበሪታ ወንበር ይሰጠዋል በፕሮቴስታንት ቤትስ ኖባዲ ዞር ብሎ አያይም የከበሪታ ወንበር ለባለጌ ተጣላችሁ ለተሳዳቢ ለሴታዳሪ ለሌባ ገንዘብ ወዳጅ ናችሁ
ገንዘብ ወዳጅ ናችሁ። ይህ ፋክት ነው። በዚህ ልትከራከሩኝ አትችሉም። የምናገረው ነገር ትክክል ነው። የከበሪታ ወንበር የሚሰጠው በኦርቶዶክስ ተዋህዶ ለገንዘብ ላለው ነው። ገንዘብ ላለው ኦፍ ኮርስ ጴንጤዎችም አሁን እንደዛ እየሆናችሁ ነው። ጴንጤዎችም አሁን ሀብታም ስታዩ ምን ስታዩ ቢካዝ አሁን ጴንጤው ከኦርቶዶክስ መማር ጀምሯል። ኦርቶዶክስን መምሰል ጀመረ ጴንጤው። አሁን ጴንጤው እና ኦርቶዶክስ እየተመሳሰለ ነው። ድሮ አያችሁ ኦርቶዶክስ ስለሚጠላን ኦርቶዶክስኛን ለማጥፋት ስለሚታገል ለመግደል ለማጥፋት ለርሊ እየገደለ ያጠፋ ነበር። አሁን ግን ያው ጠቅላይ ሚኒስትሩን ጴንጤ የሆነ አብዛኛው እየተስፋፋ ሲመጣ ምን መሆን ጀመረ መሰላችሁ? አሁን እንዲያውም የወንጌላ አማኞች በአሁኑ ሰዓት ይህን ኦፖርቹኒቲ ጊዜ ተጠቅመን መለየት ሲገባን ምን ማድረግ ጀመርን? ሜንስትሪም መሆን ስንጀምር ወንጌላዊ አማኞች ሜንስትሪም ስንሆን መውረድ መቀላቀል ተጀመረ። ለካ ወንጌል አማኝ ጎበዝ የነበርነው ስንደበደብ፣ ስንገደል፣ ስንሰደድ ነበር። ለካ ወንጌል አማኝ የሚፈልገው ኦርቶዶክስ እንዲቀበለው ነበር የሚፈልገው። ሜንስትሪም ሲሆን ወንጌል ጠፋ። ወንጌሉ ከውስጣችን ጠፋ። መቀላቀል ጀመርን። እንደነሱ መሆን ጀመርን። እንደነሱ መባለግ ጀመርን። አያችሁ ወንጌላዊ አማኞች እዚህ ውስጥ 1-2 ወንጌላዊ አማኝ ይኖራል። ሌሎቻችሁ